አንተ ጥሩ ደሞዝ አለህ እናትህ ሀብታም ወንድምህ ሀብታም የሷ ደሞዝ ቢቀርባችሁ ምን ትሆናላችሁ ይለዋል እንዴ ምን እያልክ ነው እና ስታፉ በሙሉ ነው የሚበላው ስታፉ በሙሉ ነው የሚጫወት ሴቶች ማዕት ነን አስተማሪዎች ነርሶች በቃ ፍቅራችን መጠን የሌለው ነው እንግባባለን እና የመጀመሪያ ዓመቶች የነበራቸው እሳቸው ናቸው በደብረ ብርሃን በባንክ አሁን እቺ ምንድነች ኩራቷ ለምንድን ነው ሰላም አትለው ምናምን የሚል እንዴት አለው እኔ ደግሞ ምንም ምክንያት የለኝም እጅ የምነሳበት አሁን ሷኮ የኤሌፍ ኔክስ ይሉት አምጥልኛል እጣሳ ወጣ ደብረ ብርሃን ነው ከመቼ መቼ አሰሩኝ ወሰዱኝ አዎ እሱ ምንም ሊጋሉት ነው እኔንም ሊጋሉኝ ልጆቼ የሰው ፊት ላይ ነው አሁን የልጆቼ ነው ጭንቀት አንድ ጊዜ 4 ብር ገዝቼ ቆዳው 4 ብር ተሸጠ በጉን 4 ብር ገዝተሽ ቆዳ 4 እንደገና ቆዳው 4 ብር ተሸጠ በለጣበል 66 በኋላ ያው ነገሮች ሁሉ እየተለዋወጡ ሄዱ እናንተ የትኛው ቡድን ውስጥ ነበራችሁ ያኔ ምንም ውስጥ የለንም ኢህአፓም የላችሁም የኤልኤፍም የላችሁም ምንም ውስጥ የለንም እዛው ሀብት ትልቅ ሀብት ነበራቸው የዘሮ ዘናዎች ዋጭሶ ይባላሉ ጉራጌ ናቸው በጣም ጎበዝ ሀብታም ነበሩ ለመንግስት ያበድሩ እና ልጆቼ በቃ ልጆቼ ህፃናት ልጆች ምን ይሆናሉ አሁን ይሄ ማበድ ነው አልኩኝ እብደት መጣ ወረቀቴ ሳባረኩና ስዕል መሳል ጀመርኩ የት ነው የተወለድሽው እሺ እኔ የተወለድኩት አድዋ ከተማ የወታደር ልጅ ነኝ አባቴ በወታደርነት ሻለቃ ነበር አድዋ በወታደር ካምፕ ውስጥ ነው ያደኩት አድዋ ካምፕ ትግራይ አድዋ ማለት ነው መልካም ከዛስ ትምህርትስ እንዴት ነው ትምህርት ቤት መጀመሪያ ስዊዲሽ ሚሽን ትምህርት ቤት ተማርኩ ከዛ ከሃይ ስኩል ደግሞ ንግስተ ሰባ ትምህርት ቤት እዛው አድዋ ንግስተ ሰባ ትምህርት ቤት ተማርኩ ከዛ መምህራን ማሰልጠኛ ኢንስቲትዩት አስመራ መምህራን ማሰልጠኛ ኢንስቲትዩት ተመድቤ እዛ ደግሞ ለ2 ዓመት ተምሬ ዲፕሎማዬን ያስኩኝ እንግዲህ ማሚ አስመራ እንደተማርሽ ከዚህ በፊትም ነግረሽናል የአስመራ ቆይታሽ በጣም ልዩና ውብ እንደሆነም በተደጋጋሚ ተናግረሻል ከአስመራ በኋላ ደግሞ ወዴት ሆነ ጉዞ ከአስመራ በኋላ ጉዞ ወደ አዲስ አበባ ነው እንዳጋጣሚ ሆኖ ሸዋ ነበር ምርጫዬና ሸዋ ክፍለ ሀገር ነበር አሁን ሸዋ ክፍለ ሀገር ሲሆን ከዛ ደግሞ ምርጫ አለ ያኔ አውራጃ ነው የሚባለው እንደነ ደብረ ብርሃን ደብረ ዘይት እንደዚህ እጣ ሳወጣ ደብረ ብርሃን ወጣ ቀጥታ ወደ ደብረ ብርሃን ሄድኩኝ እዛው መሀል ከተማው ዘራቆብ ትምህርት ቤት ምን የሚባል ትምህርት ቤት ዘራቆብ አጼ ዘራቆብ ትምህርት ቤት አንደኛ ደረጃ ትምህርት ቤት አስተማርኩ መምህር ሆነሽ ተመደብሽ ማለት ነው መምህር ሆኜ ለ9 ዓመት አስተማርኩ ምን ነበር የምታስተምሪው ብዙን ጊዜ እንግሊዝኛ ስዕል ይሄ ነው ሆቢ እና ሌላ ሳብጀክት አስተምራለሁ ግን በይበልጥ እንግሊዝኛና ቋንቋ እንግሊዝኛና ስዕል ነበር ማስተምረው ከተማሪዎችሽ ጋር የነበረሽ ግንኙነት እንዴት ነበር ያኔ ከተማሪዎች ጋር በጣም ቅርብ ነበርኩ ጊዜው ደግሞ ትንሽ ወደ ኋላ የቀረበ ዘመን ነው መቼ ነው ጊዜውን አስታውሽኝ ከ63 በኋላ እንዴት ነው በ63 አገባሁ 62 61 ክረምት ተመርቄ አንድ አመት ደብረ ብርሃን እንዳገባሁ አገባሁ አንድ አመት እንደሰራሽ ማለት ነው አንድ አመት እንደሰራሽ በ63 በትልቅ ሰርግ ነው እስቲ ስለ ሰርጉ በኋላ እንመጣለን እስኪ የትምህርት ቤቱን ጉዳይ ንገሪኝ ከተማሪዎች ጋር ያለሽ ግንኙነት ከትምህርት ቤት ከተማሪዎች ጋር በጣም ክሎዝ ነን ያኔ ደግሞ ምን ነበር ህፃናት በተለይ ኤሌመንት እነዚህ ኬጂ የለም ከቄስ ትምህርት ቤት ይመጡና አንደኛ ክፍል ነው የሚገቡት እና አንደኛ ክፍል ሲገቡ እኛ የተመረጡ ሴቶች እንደ ሰልፍ ኮንቴይንድ ይባላል ሙሉን ሳብጀክት ራሳችን ነው የምንይዘው ይዘናቸው ነው የምንውለው በጨዋታ ነው የምናስተምራቸው ሙሉ በሙሉ ያንድ ሰው ናቸው ያንድ ሰው ሆነው እንዳይሰለቻቸው ከክፍል እያወጣን
ሜዳ እያወጣን እያሯሯጥን ከነሱ ጋር እየሮጥን እየተጫወትን በጣም ኳሊቲ የሆነ ትምህርት ነበር የምንሰጠው እና በጣም ቅርብ ነን። እነሱን በሙሉ እናውቃለን። ምክንያቱም እኛ ብቻ ነን ለአንድ ክፍል አንድ አስተማሪ ነው እና ሴቶች ያው እንደ እናትም እንደ አስተማሪም ስለሆነ ህፃናትም ስለሆኑ በጨዋታ መልክ ነው የምናስተምራቸው። በመዝሙር ነው፣ በዘፈን ነው እና ያንን ይዘን ነው የምንሄደው እና ይሄ በጣም ደስ የሚለኝ በተለይ ደግሞ ያኔ ትንሽም ያው ድህነት አለ አገራችን የታወቀ ነው። የሚቸገሩ ልጆች ነበሩ። ምግብ፣ ልብስ 5 ሳንቲም ነች አንድ ደብተር፣ ያችንም የሚያጡ ልጆች ነበሩ እና በጣም ዝቅ ያለ ነበር ኑሮ። በዛ ደሞዛችን እኛ አሁን 250 ብር ብዙ ነገር ያሰራናል። የወር ደሞዝ በጣም ከባሌ ጋር ተደምሮ ምን ተደማምሮ እኛ የምንለብሰው የጣሊያን ልብስ የጣሊያን ጫማ ነው። ምክንያቱም በጣም ርካሽ ነው ሁሉ ነገር። መግዛት ትችሉ ነበር? መግዛት ትችሉ ነበር? አቅማችን ከፍተኛ ነው። መኪናም አለን፣ ቤትም አለን፣ ሁሉ ነገር አለን። መኪናና ቤት እንኳን ስጦታ ነው የኛ አይደለም፣ ስናገባ የተሰጠን ነው። ግን ኑሮ ቆንጆ ነበር። ቅቤ ከ1 ኪሎ በላይ በ2 ብር ነው የምትገዛው። በግ በ4 ብር በ5 ብር ገዝተን የምትበላው ደብረ ብርሃን። ይሄ በ1960ዎች ላይ 60ዎች ውስጥ ነው። ከ60ዎች እስከ 70ዎች። በግ ስንት ብር አልሽኝ ማሚ? 5 ብር 6 ብር። አንድ ጊዜ 4 ብር ገዝቼ ቆዳው 4 ብር ተሸጠ። በጉን 4 ብር ገዝተሽ ቆዳው 4 ብር እንደገና ቆዳው 4 ብር ተሸጠ። በነፃ በል። የሚገርም ዘመን ነው። እነሱ ለምን አይበሉትም? የሚገርም ዘመን ነው። አዎ። እና 5 6 ብር 10 ብር በጣም ብዙ ያስገዛል። ስጋም በርካሽ ነው፣ ሁሉም ነገር ርካሽ ነው። ከዚህ ተርፎን እኛ የውጭ ልብስ ነው የምንለብሰው። ዘናጮች ነበራችሁ ማለት ነው? አዲስ አበባ መጥተን ሾፕ እናደርጋለን። ኤሊስቶ ለባጀሪ የሚባሉ ጥሩ ጥሩ የጣሊያን ሱቆች ነበሩ እዚህ አዲስ አበባ። የት ነበሩ እነሱ ሰፈራቸው? ያኔ ፒያሳ። ፒያሳ ምን ይባላሉ? ለባጀሪ፣ ኤሊስቶር። በጣም ኳሊቲ ልብሶች ያላቸው የጣሊያን ልብሶች ናቸው። አዎ። እና በ40 ብር በ50 ብር በጣም ንጹህ የጣሊያን ልብስ ይገኛል። ጫማ። መልካም። እስኪ ወደ እንግዲህ እያስተማርኩ 1 ዓመት ካስተማርኩ በኋላ ነው ትዳር የመሰረትኩት ብለሻል። እስኪ ስለ ትዳራችሁ ደግሞ ንገሪኝ። ትዳራችን አጋጣሚ ሆነ ጥሩ ነው። እንዴት ነው እሱ? እንዴት ተገናኛችሁ? ኦኬ፣ እንዴት ተገናኘ? እኔ ደብረ ብርሃን ደረሰኝ። እሺ። ቤተሰብ አዲስ አበባ አለኝ። እሱ ነበር መኪና ያለው አስተማሪ። ከዛ ሁሉ ሰው መምህር ናቸው? መምህር ነው፣ ግን አንድ ትምህርት ቤት ነው የምናስተምረው። መምህር ሆነው እንዴት መኪና ሊኖራቸው ቻለ? ከእናቱ የተሰጠው ነው። እናቱ በጣም ሀብታም ነበሩ። ቤትም መኪናም ሰጥተውናል። እሺ። ይሄ ከሰርጉ በፊት ነው መኪና የያዘው እሱ። እዛው ትልቅ ሀብት ነበራቸው። ወይዘሮ ዘነበች ዋጭሶ ይባላሉ። ጉራጌ ናቸው። በጣም ጎበዝ ሀብታም ነበሩ። ለመንግስት ያበድሩ ነበር። እሳቸው ለደሞዝ። ማን ይባላሉ አልሽ? ወይዘሮ ዘነበች። ዘነበች ማን? ዋጭሶ። ዘነበች ዋጭሶ ይባላሉ። በጣም ጎበዝ ጀግና። ለመንግስት ብር ያበድራሉ? ለመንግስት ለደሞዝ ጊዜ ያበድሩ ነበር። እና የመጀመሪያ 100 ሺህ የነበራቸው እሳቸው ናቸው በደብረ ብርሃን በባንክ። እና የኛ ሰርግ አጋጣሚ ሆኖ ከኛ በፊት አልዳሩም። ከፍ ያለ ሰርግ ነው የደገሱት። ልጃቸው ነው ያንቺ ባለቤት ማለት ነው። የተገናኘው እንዴት ነው የተገናኘነው? እኔም እሱም አስተማሪ ነን። እኔ ዊኬንድ አዲስ አበባ መምጣት ፈልጋለሁ ዘመዶቼ ጋር። እኔ ያን ጊዜ 21 ዓመቴ ነው እና እዛ ይሰለቸኛል ትንሽ ከተማው። እሱ ደግሞ ይመጣል አልፎ አልፎ። አሁን 1-2 ቀን ስንመጣ አብረን መጣን። ከዛ ትሄጃለሽ አዲስ አበባ ይለኛል። ጡል ብዬ ስገባ እየተግባባን መጣ። እሱ የቤት አውቶሞቢል አለው? አውቶሞቢል ቮልክስዋገን። እሺ፣ ቮልክስዋገን ጉድ። እና መሄድ ሳይፈልግም አዲስ አበባ ትሄጃለሽ ይለኛል። እሄዳለሁ። በዛ እየተግባባን መጣን። ከዛ ወዲያው ሰርግ ተደረገ። ትልቅ ሰርግ ነበር። በጣም ድንቅ የሆነ ሰርግ፣ ቢፌ ለብቻው፣ ባር ለብቻው፣ ልዩ የሆነ ሰርግ ነው። በስንት ነበር? በስንት ዓመተ ምህረት ነበር ይሄ ሰርግ? 63 ላይ። ስለዚህ አዲስ አበባ
አሁን ከባለቤቶ ጋር እንግዲህ ያለ ባለቤቶ ፕሮግራም ሁሉ ትመጡ ነበር ማለት ነው? እኔ ለራሱ ሲል ነበር፣ ኋላ ግን መግባባት መጣ። እሱም አላገባም፣ እኔም ገና አገሩም ብዙ አልለመድኩትም። ያው ሰው እፈልጋለሁ ያላሰብነው ትዳር። ሰርጉ እንዴት ሆነ ታዲያ? ድል ተብሎ ተደገሰ? እናቱ ናቸው የደገሱት። የሱ ቤተሰቦችስ? የሱ ቤተሰቦች ደገሱ። የት? እዚህ አድዋ እንትን ደብረ ብርሃን። በአንቺስ በኩል እንዴት ነበረ? በአንቺ ቤተሰቦች በኩል አድዋ ነበር ሰርጉ። አድዋ። ከዚህ አንድ መኪና እንትን ሎንቺን ይባላል ከነ ጓደኞቹ ሙሉ ሆኖ በአዲስ አበባ መጥተው በጎጃም ዞረው አድዋ ሰርግ ተደረገ። ቤተሰቦቼ ትልቅ ድግስ ደገሱ። ከዛ ደግሞ እዚህ ደግሞ እንደገና ደብረ ብርሃን ድግስ ተደረገ። የትኛው ነው የቀደመው? የኛ ቤት። የእናንተ ቤት አድዋ ቀደመ። እኔ ቀድሜ ሄድኩና እሱ አጃቢዎችን ይዞ መጣ። እዛ ተደገሰ። ከዛ አብረን ደግሞ ወደ ደብረ ብርሃን መጣን። ደብረ ብርሃን ደግሞ ትልቅ ድግስ አጋጠመ። ምንድን ነው የተሰጣችሁ ስጦታ በዚያን ዘመን ከቤተሰብ? ከእናቱ እሺ፣ ሙሉ የቤት ዕቃ አንድም ሳይጎል የሳሎን ሶፋ፣ ብፌ፣ ጠረጴዛና ወንበር አንድ አይነት የሆነ በጣም ልዩ የሆነ አሁን እንኳን ደራሹ ጠፍቷል። የመኝታ ቤት አልጋ፣ ቁም ሳጥን፣ ቼስት ኦፍ ድሮር በጣም ብዙ ዕቃ ነው እንትን ያደረጉልን። ሙሉ በሙሉ ፈርኒሽ አድርገውልናል እና ቤትም የሳቸው ነው። ቤትም ጭምር ሰጡን። እኛ እጅና እግራችን ይዘን ነው የገባነው። ከዛ ብዙ ስጦታ ደግሞ መጣ። በጣም ብዙ። ለምሳሌ ከከተማው ከደብረ ብርሃን ከተማ በየመስሪያ ቤቱ ፋብሪካ፣ የብርድ ልብስ ፋብሪካ ነበር ያኔ። አሁን እንትን ነው፣ አሁን ብርድ ልብስ ነው። ያኔ ምንጣፍ ነበር፣ ይታወቃል። የምንጣፍ ፋብሪካ ነበር። ወደ 4 ምንጣፍ ነው የገባው። ትምህርት ቤቶች ደግሞ በግሩፕ እየሆኑ ብዙ ትልልቅ ሰዓቶች ለልጄ አስተላልፌዋለሁ። የቤት ዕቃ አንድ ቤት ሙሉ ነው በቃ ስጦታ። እኔ ምን አይነት ዘመን እንደነበረ ይገርመኛል። እስኪ ፍቅሩስ እንዴት ነበር የዛን ጊዜ? አሁን አንዳንድ የምናያቸው ነገሮች አሉ። ዘረኝነት አለ፣ ብሔረተኝነት፣ እንደዚህ አይነት ነገሮች አሉ። አሁን ያን እንዴት ነበረ? ብሔረተኝነት ማን አውቆት? አንደኛ ስንፈጠር ጀምሮ አሁን ላቅ አልችልም። ካምፕ ነው ያደግኩት። ካምፕ ስናድግ የኛ ቤት እዚህ ነው፣ የአንድ ጉራጌ ቤት እዚህ ነው፣ የአንድ ኦሮሞ ቤት እዚህ ነው፣ የአንድ ትግራይ ቤት፣ የኤርትራ ቤት፣ እንደዚህ ነው የምንኖረው። ያ ትንሿ ኢትዮጵያ ነች። ምንም በቃ የምትጋጩበት ጉዳይ የለም በዚህ ጉዳይ። ፍቅር በፍቅር ነው። እናቶቻችን አባቶቻችን ለስራ ሲሄዱ ተሰብስበው እንደገና ምሳ ይበላሉ። እኛ ደግሞ ልጆች የወታደር ልጆች ደግሞ ግሩፕ ሆነን መጨፈር ነው። ዳንስ ደግሞ እንማራለን። ከመቀሌ የዳንስ ተምረው ይመጣሉ አንዳንድ ሃይስኩል ተማሪዎች እና እናጠናለን። በጣም የደስታ ጊዜ ነው። በቃ በጣም የደስታ ጊዜ ነው እና ብሔር የሚባል ነገር የለም፣ አይታወቅም። የምንናገረውም አማርኛ ነው በብዛት። ምክንያቱም አማርኛ ካልሆነ ሰው አያገናኝም እና አማርኛ ነው የምትናገረው። ባይችል የሚኮላተፋዋል እንጂ ምንም ትቀልድበታለህ፣ ትስቅበታለህ። መልካም። እንግዲህ ሰርጋችሁ እንግዲህ በአማረ ሁኔታ እንደተከናወነ ገልጸሽልናል። ልጅ ነው። ከዚያ በኋላ ደግሞ ያው ከሰርጋችሁ በኋላ ልጆች እንዴት ሆኑ? የልጆች ጉዳይስ? የልጆች ጉዳይ እንግዲህ ገና ሰርጉ ቀደም ብሎ ነው የተጀመረው። ከባለቤቶ ጋር ቀድመው ትንሽዬ ነበር። ነፍሰ ጡር ነበሩ ማለት ነው? በጣም አይታወቅም። የ4 ወር ምናምን። ከዛ ወለድኩ። በጣም ደስ የሚል ብዙ ሰው በቃ ምን ልበል፣ በጣም ብርቅ የሆነ ነገር ነበር። እሱም ተግባቢ ነው፣ የከተማው ልጅ ነው፣ እዛው ያደገ ልጅ ነው እና የህዝቡ ደስታ። አሁን ገንፎ በትልቅ ብረት ድስት ይገነፋሉ። ወንዶቹም መምራት ማሰልጠኛ ያሉት ያኔ ተቀይሯል። እሱ
ከዛ ከኤሌመንታሪ ወደ መምህራን ማሰልጠኛ ገብቷል። እና ስታፉ በሙሉ ነው የሚበላው፣ ስታፉ በሙሉ ነው የሚጫወት። ሴቶች ማዕት ነን፣ አስተማሪዎች፣ ነርሶች። በቃ ፍቅራችን መጠን የሌለው ነው፣ እንግባባለን። ከዛ ልጆች ተወለዱ። የመጀመሪያ ልጄን ወለድኩ፣ ሁለተኛ ልጄንም ወለድኩ፣ ሶስተኛ ወንድ ልጅ መጣ፣ 3 ልጅ ወለድን። ከዛ ወደ የመጨረሻ ልጄ 4 ዓመት ሲሆነው 3 ዓመት እንደሆነው መንግስት ለውጥ መጣ። የቀዳማዊ ኃይለ ሥላሴ ያኔ ነው እንግዲህ ነገር ሁሉ ከስልጣን ወረዱ እየተቀየረ ሄደው። በዛን ጊዜ እንግዲህ እኛ ያው ያኔ ነበረ ፍቅር ሳቅ ጨዋታ ነበረ። አሁን ይሄ ለውጥ ሲመጣ ሁላችንም ነው የጮህነው ለለውጡ። ለውጡ እንዲመጣ ፈልጋችሁት ነበር? ማስተማሪ ማን ቀረ? በቃ ሁሉም ሰው ለውጥ ፈላጊ ሆነ። አሁን 66 ላይ ነበር። ከ66 በኋላ ያው ነገሮች ሁሉ እየተለዋወጡ ሄዱ። 68 ላይ 69 ላይ 68 አካባቢ ሞት ሆነ። በቃ ያ ደህና የሚታይ የነበረ መኪናውን መንጠቅ፣ ቤቱን መንጠቅ ተጀመረ። ማን የሚነጥቀው? በቃ አሁን እንግዲህ ቀበሌ የሚመረጠው የተመራጮች አሉ። አሁን እነሱ የሀብታሙን ይሄ በዝባዥ ነው። በደርግ ስርዓት ውስጥ የመጡት ማለት ነው ባለስልጣናቱ። አዎ ባለስልጣን የምትለው አይደለም፣ እኔ እንጃ እንዴት እንደሆነ አላውቅም። ብቻ ይሄ የቀበሌ ሊቀመንበር ከተባለ በቃ ህዝብ መጨረስ ነው የመጀመሪያው። የተማረ ኢህአፓ ይባላል። የተማረው ኢህአፓ ደግሞ ጀምሯል። ያን ጊዜ ወደ 69 68 ኢህአፓ በጣም ከፍ ብሎ ነበር። አሁን ወጣቱ ደግሞ ትኩስ ኃይል ነው፣ ምሁር አለ። ሁሉም ወዲህ ወደ ፖለቲካው ያዘነብላል። ደርግ ደግሞ ያንን ፖለቲካ አይፈልገውም። አሁን እርስ በርስ በቃ ስም ይሰጥሃል እና ኤልኤፍ፣ ኢህአፓ፣ ኢዲዩ እንደዚህ አለ። የመንግስት ደግሞ አለ። ሁሉም አንድ ሰው ላይ ይሰጥሃል። በቃ ወደ ቅሚያው እንሂድና ለምሳሌ እናንተ መኪና ተቀምጧል? አልተቀማም። ህግ እኮ የለም መቀሚያ። ግን እዛው ላይ እንትን ይሉ ነበር። መኪና እኔ እወስዳለሁ። ግን እዛ የሚያደርሰው ህግ አላገኘም እንጂ ኦልሞስት እኛን ገለው ነበር የፈለጉት። ከመግደል ግን በእድል ተረፈን እንጂ ባለቤቴ ለሞትም ተፈልጎ ነበር። እናንተ የትኛው ቡድን ውስጥ ነበራችሁ ያኔ? ምንም ውስጥ የለንም። ኢህአፓም የላችሁም? የኤልኤፍም የላችሁም? ምንም ውስጥ የለንም። አንደኛ እኔን ጠይቀውኛል ኢህአፓዎች። ምን ብለው? ኢህአፓ አባል ሁኝ ብለው። ለምንድን ነው የጠየቁኝ? እዚህ ኮመርስ ትምህርት ቤት አዲስ አበባ መምህራን ከደብረ ብርሃን 2 መምህራን ላኩ ተብሎ መንግስት ነው እንግዲህ በመንግስት ደረጃ ብዙ ሴቶች ተሰብስበን ነበር። ገና ኢህአፓ ሲቋቋም መንግስትም አያውቅም። አሁን መጥተን ማን የሰበሰበን? ኢህአፓዎች ናቸው። አሁን ወደ 300 አስተማሪ ነው የተሰበሰበው ሴቶች። አሁን ለካ እንቅስቃሴ አለ። ያን ጊዜ የሚመሩንም ኢህአፓ አባሎች ናቸው። እዛው እንዳለንም ልንታፈንና እንድንታሰርም ተብሎ ነበር። የት ይደርሳሉ? ሴቶች ናቸው ተዋቸው ተብሎ ነው እንጂ ብዙ ችግር ሊደርስ ነበር። እና እኔንም እንደውም የሸዋ ትምህርት ቤቶች የሸዋ ክፍለ ሀገር ምናምን መድበውኝ ነበር። እኔ ምርጫው አንድ ቀን ሲቀር ሹልክ ብዬ ወደ ቤት የመጣሁ አልተቀበልኩት። ምክንያቱም የልጆች እናት አንድ ነገር በሆን ልጆቼን ማን ያሳድግልኛል? ባለቤቴ ደግሞ በእናቱ ሀብት እንጂ ምንም ውስጥ የለበትም። ግን እንደዚህ መሬት አርሲ መሬት ነበራቸው። እንደዚህ ይመጣልኛል ምናምን እያለ ይቀልዳል። ባላባት እንደ ባላባቶች መሬት ላራቸው ከተባለ በኋላ እንጂ ይሄን ያህል አይደለም። አሁን እኛ በዛን ሰዓት በቃ ችግር ላይ ወድቀናል። ለአንድ ወር ታሰሩበት ብዙ ሰዎች፣ ብዙ አስተማሪዎች ደብረ ብርሃን። መጀመሪያ እኔም አለሁበት ለ3 ቀን ታስሬያለሁ። ያሰረኝ አስተዳዳሪው ነው። ለምን መንገድ ሳገኘው ሰላም አልለውም። የወረዳ አስተዳዳሪ ነው? አውራጃ አስተዳዳሪ? አውራጃ አስተዳዳሪ ዋናው። እሺ።
አሁን እቺ ምንድን ነች ኩራቷ? ለምንድን ነው ሰላም አትለው ምናምን የሚል ንዴት አለው። እኔ ደግሞ ምንም ምክንያት የለኝም እጅ የምነሳበት። አሁን እሷ እኮ የኤሌፍ ነች ሲሉት አምጡልኛል። አሁን የኤሌፍ በትግርኛ ስለተናገርኩ እንጂ እኔ ኤርትራዊት አይደለም። አሁን ባለቤቴም ታሰረ። በ3 ቀን ያን ጊዜ ተፈታ፣ ደህና ነው። ኋላ ግን ለ1 ወር እሱ ታሰረ። ብዙ ሆነው። አንቺ የታሰርሽው የህዝባዊ ግንባር የኤርትራ ሊበሬሽን ፍሮንት ኤሌፍ ተብሎ እና አስተዳዳሪውን ነገርኩት በማስረጃ። ስታፉ እንትን ትያለሽ ዶሚኔት ታደርጊዋለሽ ምናምን ስታስረዳ እንደ አንድ ስም ይሰጥሃል። ያው ዝም ብለህ መገደል አለበት እና ያ እንዳልሆነ በደንብ አስረዳሁት። ለራሳቸው ለአስተዳዳሪው አይደለሁም አልኩት። ግን ያኔ መግደል ነበር ዝም ብሎ ሰዎች ዝም ብለሽ ውጭ ነበር ያሉት ስፈታ። አሁን ዝም ብዬ ወጣሁ፣ አስጠርቼ ወጣሁ። ግን የልቤን ተናግሬ ነው የወጣሁት። አልባልም ብዬ ልባል አልችልም። ስታፉንም ዶሚኔት አላደረገውም። ማንም ሰው ሀሳቡን ይገልጻል። እዛ ላይ እንግዲህ ተመዳድበዋል ሁሉም። ከኛ መሀልም አንድ ሰው ገለዋል ከስታፉ መምህር፣ አንድ አስተማሪ። ዝም ብለን አዲስ አበባ መንገድ ይዘው ነው የገደሏቸው። ይዘው መጡ እና ባለቤቴም ከሚሞቱት ሰው ጋር ነው የታሰረው። ብዙ ናቸው። አሁን ያን ቀን እንዳጋጣሚ ሆኖ እሱ ተፈታ። እኔ ደግሞ ፈለጋለሁ እንጂ እሱ ከመፈታቱ በፊት እኔ ጭንቀት ላይ ወደቅኩ። ያኔ ነው አንድ ነገር ያደረኩት። ምንድነው? አንድ መኪና ነበረች የምትለቅም። እነዚህ ኢህአፓ ወጣቶች እሳቶች አይደሉ? በአንድ ጊዜ አብረቅርቀውት ያድራሉ አገሩን። ይለጥፉበታል። በስመ አብ! ይሄ ምኑ የስልክ እንጨቱ ሁሉ ምኑ ከተማው እንዴት አድርገው የማይታዩ ብልጭልጭ አድርገዋት። ሌሊት ነው የሚለጥፉት፣ አይታዩ። ያን ጊዜ ነው እንግዲህ ሌላው የሚፈለገው። እኛ ደግሞ ምንም ነው ውሃ የለንም። አሁን እኔ ደግሞ ተፈላጊ ነኝ እንደሚሉት ወይ እንዳስሩሽ አንዲት አስር የለ። አሁን በቃ እኔም ጭንቀት አደረብኝ። እኔን ቢገሉኝ እሱንም ቢገሉ ልጆቼስ። አንድ ቀን ሌሊት ከመኪና በራች እንዳይረን አለች። እሺ የምትለቅመው መኪና የምትለቅመው ሌሊት። ያኔ በቃ ፌንት ላደረግ በቃ ቆመች። ሳዳምጥ ገና አልመጣችም። አስፋልት ዳር ነው ቤታችን። ከዛ ወረቀቴን ሳባረኩና ስዕል ጎበዝ ነኝ። ያን ጊዜ እንትን አለ እንጂ ጭንቅላቴ ጮኸ። ኳ አለ። ይሄ ፋብሪካ ውስጥ እንዳለው አይነት የጭንቀት ብዛት መሰለኝ። እና ልጆቼ ህፃናት ልጆች ምን ይሆናሉ? አሁን ይሄ ማበድ ነው አልኩኝ። እብደት መጣ። ወረቀቴ ሳባረኩና ስዕል መሳል ጀመርኩ። ስዕሉን በቃ አዲስ አበባ ገብቼ የምሰራው ቤት እያልኩ ያንን ጭንቀቱን ለማረሳሳት ወዲያው እየተወኝ መጣ። አሁን ምን በቃ አርት ዝም ብዬ ስዕል ላይ ጊዜን ማሳለፍ ጀመርኩ። ወደ መጽሐፍ ማንበብ፣ አለዛ ለማበድ ቅርብ ሆንኩ። ጭንቀት ነበረ። ጭንቀት ከመቼ አሰሩኝ ወሰዱኝ። አዎ እሱ ምንም ሊገሉት ነው፣ እኔንም ሊገሉኝ። ልጆቼ የሰው ፊት ሊያዩ ነው። አሁን የልጆቼ ነው ጭንቀት። አሁን እኔም ከማበዴ በፊት ብቻ ራሴን በራሴ ስዕል እየሳልኩ አዲስ አበባ ገብቼ አልሞትም፣ አዲስ አበባ እንገባለን፣ እንዲህ እናደርጋለን። በቃ ብዙ ነገር ጥሩ ነገር ማሰብ ጀመርኩ። ማለም ጀመርኩ። በቃ ማለም ህልም። አሁን መኪናውን ቀረች፣ እሱም ተፈታ። ያቺ ስዕል አስቀመጥኩት። አዲስ አበባ ገብቼ ሰራኋት። ቤቷን ራሷን ቤት ከምን ያህል ጊዜ በኋላ ሰራሻት? አንድ 4-5 ዓመት። አንድ 4 ዓመት። ስለዚህ 70ዎቹ ውስጥ አዲስ አበባ ገባችሁ ማለት ነው? አዎ 72 ገባን። እና ምንድነው አእምሮህን መቀየር መቻል አንድ ነገር ነው። ያንን ደግሞ ስንወጣም በስንት ጥበብ ነው የወጣ ነው። ምክንያቱም እኔ እፈለጋለሁ። ኢህአፓ ተገሏል። ከባለቤቴ ሲፈታ ወደ ኋላ ሄድኩኝ እንጂ እሱ ሲፈታ ግማሹ
ማረሚያ ቤት ጉድጓድ ተቆፍሮለታል። ግማሹ ተፈታ እና በጣም ምሁራን ናቸው የተገደሉት። በጣም ስማርት የሆኑ ጓደኞቻችን ግብርና ውስጥ የነበሩ አስተማሪዎች ምን በጣም የኔ ደግሞ ያ ከኮመርስ ትምህርት ቤት ከኮመርስ ስብሰባ ላይ ጋይድላይን ይሰጡናል። ብዙ መጽሔቶች ምኖች እዛ ላይ ስሜን እንጽፋለሁ ዝም ብዬ። ጎናችን ጎረቤቴ የነበረው ልጅ ከኔ የወሰደ ለካ ለኢህአፓ አባሎች ይሰጣቸዋል። ስሜ እዛ ላይ አለ። አሁን ይሄ ከተገኘብኝ አለቀልኝ። ልጁ ተገደለ። ይሄን መጽሐፍ የሚወስደው ልጅ? አዎ ተገደለ። እኔ አልታሰርኩም፣ ግን ለኢህአፓ ለኤልኤፍ ደግሞ ተመደብኩ። ማን ነው መዳቢው? እነሱ ከሚገደሉት ውስጥ። አልገባኝም። ያው መንግስት ቀበሌዎች ናቸው እኮ። ኤልኤፍ ነሽ ነው ወሰኑ? ኤልኤፍ ነችና ኢህአፓ ገድለናል፣ ኢዲዩ ገድለናል፣ ኤልኤፍ አልገደልንም። ስለዚህ ማስረጃ የተገኘባት እሷ ነች። በኤርትራ ሊብሬሽን ፍሮንት አባልነትሽ ማለት ነው? ምንም ማስረጃ? ምንድነው ማስረጃው የተገኘው? ማስረጃው እህቴ ሳውዲ ነበረች። እሺ። እና ያኔ ፖስታ በመስሪያ ቤት ነው የሚመጣልን። ትልቅ ፖስታዎች ትልክልኛለች፣ ብዙ ነገሮች ትልካለች። ለምሳሌ ልብሶች፣ ጫማዎች፣ ደብዳቤዎች፣ ይሄ ነው። ሌላ ምንም። እና ከሳውዲ ጋር ትጻጻፋለች። ትልቅ ደብዳቤ ይመጣላታል። ግንኙነታ ከሳውዲ ነው፣ ኤልኤፍ ነች ምናምን ብለው የራሳቸው ማስረጃ አደረጉ። አሁን እንግዲህ ምን ማድረግ ትችላለህ? አሁን ከታሰር ያው አልታሰርኩም፣ አምልጫለሁ። አሁን ደግሞ እንደምፈልግ አንዱ ይነግረኛል። እሱም እንዴት ነው? እኔና ባለቤቴ ወደ እናቱ ቤት ስንሄድ አንድ ሆቴል ነው፣ ገባ ብሎ ከዚህ አፕሬቲቭ ልጠጣ ብሎ ሆዴን ቆረጠኝ ብሎ ይገባል። አብረን ገባን። አሁን ሞቅ ብሎታል ያ አስፈጻሚው፣ የከፍተኛው ሊቀመንበር። አሁን ለምንድን ነው አንተ ጥሩ ወርቅ ለምንድን ነው የማታስወጣት ከዚህ ሀገር አለው። ለምን ምን ብቻ ብትወጣ ይሻላታል። አንተ ጥሩ ደሞዝ አለህ፣ እናትህ ሀብታም፣ ወንድምህ ሀብታም፣ የእሷ ደሞዝ ቢቀርባችሁ ምን ትሆናላችሁ ይለዋል። እንደ ምን እያልክ ነው? ለምንድን ነው እንደዚህ የምትወጣው? በቃ እንድትገደል ተወስኖባት በየቀኑ እያሳደርኩ ስለማውቃት ያቀኛል ልጁ። የእሱ ጓደኛ ደግሞ ከኛ ጋር አብሮ ይሰራል እና እንተዋወቃለን። ምንም ውስጥ እንደሌለች አውቃለሁ፣ ግን በየቀኑ ፋይሉ እንዲነሳ ያደርጋሉ። ለካ የኛን ንብረት ለመውሰድ ነው። ስለዚህ ከዚህ አጥፋት አለው። ራት ልንበላ የተነሳ ነው። ተመልሰን ወደ ቤታችን ፋራ ገባን። ቀስ ብለን መጀመሪያ ነው የወጣው ወደ አዲስ አበባ ማለት ነው።